በሌላ ጊዜም እኮ ነብዩ ሰለላሁ ዐለይሂ ወሰለም ኢነ ዐብደን ኹይር አሉ ባሪያ እኮ ምርጫ ቀረበለት አሉ በዚች የዱንያ አበባና በጌታው መገናኘት መካከል ምርጫ ቀረበለት የጌታውን መገናኘት መረጠ አሉ ነብያችን ሰለላሁ ዐለይሂ ወሰለም ሰሃቦቹ ብዙዎቹ አልገባቸውም ነበር አቡበክር ሲዲቅ ረዲየላሁ ዐንሁ ስቅ ብለው አለቀሱ ያ ባሪያ እኮ ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው ናቸው ሌሎቹ ሰሃቦች ምን ነው አቡበክር እንዲህ ብሎ ያለቅሳል አንድ ሰው ምርጫ ቀረበለት ይህን መረጠ ነው ያሉት አሉ አቡበክር ግን ተረድተው ነበር ወደ ሚና ሲመለሱ ሌላ የቁርአን አያም ወረደ إذا جاء نصر الله والفتح ورأيت الناس يدخلون في دين الله أفواجا فسبح بحمد ربك واستغفر يا الله نصر سمتا سوت ود إسلام جماعة هنا وسيقبوا ست ملكت الله نامسجن يكرتاونم تأيك تبالو سبحانك اللهم وبحمدك اللهم اغفر لي سبحانك اللهم وبحمدك اللهم اغفر لي سبحانك اللهم وبحمدك اللهم اغفر لي إهنن يابزون بالنبي صلى الله عليه وسلم هي قرآن آية يا أجلاتشو مكرب يا هلفتاتشو مكرب مهنون يتردوه للتسوج نبرو ابن عباسنا عمر بن الخطاب رضي الله عنه نبرو ዛሬ ይህ ፕሮግራም ሁላችንንም ወደዛ ዓለም ይወስደናል 1434 ዓመታት ወደ ኋላ ሄደን እኛን ታላቅ ነብይ እንዘክርበታለን ህልፈታቸው በተቃረበበት በዚህ ወቅት ምን አይነት መልእክት ይሆን ለህዝባቸው ያስተላለፉት ነብዩ አለይሂ ሰላቱ ወሰለም ሪሳላቸውን ሲጀምሩ ወደ ዓለም ነገስታት መልእክት በመላክ ጀመሩ ወደ ኪስራ ወደ ቀይሰር ወደ ነጃሺ ይላኩ ህልፈታቸው ሲደርስም ጥሪያቸው ለሰው ዘር በሙሉ ነበር ያ አዩሃ المسلمون يا أيها المؤمنون يا أيها الحجاج علالهم يا أيها الناس